ድህነት እንባና አለ። ይህ የዓለምን የእግር ኳስ ታሪክ የቀየረው የክርስቲያኖ ሮናልዶ እውነተኛ የህይወት ጉዞ ነው። የሜዳው ሚስጥር ቻናል ዛሬ ከፖርቹጋል መንደር እስከ ሳውዲ አረቢያ የዘለቀውን የጀግናው ሚስጥር ታሪክ ይዘንላችሁ ቀርቧል። በእግር ኳስ ዓለም ሁሉንም ነገር ያሸነፈ የ5 ዓመት የባላንዶራ ዋንጫ ባለቤት በቢሊዮን የሚቆጠር ደጋፊዎች ያሉትና የክፍለ ዘመኑ ምርጥ ተጫዋች ክርስቲያኖ ሮናልዶ ዶስ ሳንቶስ ዛሬ ላይ ቆመን የዚህን ሰውዬ የሀብት ማማ የክብር ጫፍና የማይሰበረውን አካል ስናይ ህይወት ሁልጊዜም ለሱ እንዲህ አልጋ በአልጋ የነበረች ይመስለን ይሆናል። ነገር ግን እውነታው ፍጹም ተቃራኒ ነው። ከዚህ ሁሉ ክብር በስተጀርባ ረሃብ፣ እንባ፣ ብቸኝነት እና ማንም ሰው ሊሸከመው የማይችለው ከባድ መስዋዕትነት አለ። ዛሬ የአትላንቲክ ውቅያኖስ ዳርቻ ካለችው ትንሽዬ ደሴት ተነስቶ ዓለምን በእግሩ ስር እስካንበረከካት ሰዓት ድረስ ያለውን አስገራሚ ስሜት የሚነካ የሮናልዶ እውነተኛ የህይወት ጉዞ ደረጃ በደረጃ እናያለን። ታሪካችን የሚጀምረው በየካቲት ወር በ1985 ዓመተ ምህረት ፖርቹጋል ውስጥ በምትገኝ ማዴይራ በተባለች ደሴት ላይ ነው። እናቱ ዶሊረስ አቬሮ አራተኛ ልጇን ልትወልድ ስትል ከፍተኛ ጭንቀት ውስጥ ነበረች። ቤተሰቡም በጣም ድሃ ከመሆኑ የተነሳ የሚበሉት አልነበራቸውም። እናቱም እንዲያውም ይህን ልጅ ማሳደግ አልችልም ብላ ጽንሱን ለማቋረጥ ለማስወረድ አስባ ነበር። ነገር ግን ዶክተሮች ፈቃደኛ አልሆኑም። ዓለም ሊያጣት የነበረው ሕፃን ክርስቲያን ሮናልዶ ተብሎ ተሰየመ። የሮናልዶ አባት ዲኒስ አቬሮ የክለብ መጋዘን ጠባቂ የነበረ ቢሆንም በጦርነቱ በደረሰበት የስነ ልቦና ስብራት ምክንያት ከፍተኛ የአልኮል ሱሰኛ ነበር። ሮናልዶና ወንድሞቹ የሚኖሩት ክረምት ሲመጣ ውሃ በሚያፈስ በቆርቆሮ በተሰራ ጠባብ ቤት ውስጥ ነበር። ሮናልዶ አሸንጉሊት የሚሆን ኳስ እንኳን የሚገዛበት ሳንቲም ስላልነበረው ካልሲዎቹን በአንድ ላይ ጠቅልሎ በባዶ እግሩ በጭቃው ላይ ይጫወት ነበር። በትምህርት ቤት ልጆች በድህነቱ ይሳለቁበት ነበር። ይሁን እንጂ ሮናልዶ ሜዳ ውስጥ ሲገባ ሁሉን ነገር ይረሳዋል። በጣም ስሜታዊ ከመሆኑ የተነሳ ጓደኞቹ ኳስ ካላቀበሉት ወይም ጨዋታው ከተሸነፈ ወዲያውኑ ያለቅስ ነበር። በዚህም ምክንያት የማልቀሻ ሕፃን ክራይ ቤቢ የሚል ቅጽል ስም ወጣለት። የሮናልዶ አስደናቂ ብቃት የሀገሪቱን ትልቅ ክለብ ስፖርቲንግ ሊዝበንን ሳበ። በ12 ዓመቱም ትልቅ እድል ቀረበለት። ነገር ግን ይሄ እድል ከባድ ዋጋ የሚያስከፍለው ነበር። ማዴይራ ላይ ያሉትን እናቱ አባቱን ጓደኞቹን ትቶ ብቻውን ወደ ዋናው ከተማ ሊዝበን መጓዝ ነበረበት። ሊዝበን በደረሰበት ጊዜ ህይወት ሲኦል ሆነችበት። ደሴት ላይ ያደገ ስለነበረ ያነጋገሩ ዘይቤ አክሰንት ከከተማው ልጆች ጋር የተለየ ነበር። በሰለጠነ ቁጥር የአካዳሚው ልጆችና አስተማሪዎች ይሳለቁበትና ያፌዙበት ነበር። ሮናልዶ በየቀኑ ወደ ክፍል እየገባ ስልኩ ላይ ለእናቱ ጋር በማልቀስ ያሳልፍ ነበር። ብቸኝነት ሊገለኝ ነበረ፣ በየቀኑ ጮህ ነበር ይላል ያን ጊዜ ሲያስታውስ ሮናልዶ። ነገር ግን ማልቀሱን ወደ ጉልበት ቀየረው። ሌሎች ልጆች ተኝተው ሲያርፉ እሱ ሌሊት በድብቅ ወደ ጂም ክፍል እየገባ ብረት ያነሳ ነበር። ሰውነቴ ቀጭን ስለነበረ ሁሉም ሰው ጎበዝ ነው ግን ደካማ ነው ይሉኝ ነበር። ከዛሬ ጀምሮ ጠንካራ ሆናለሁ ብሎ ለራሱ ቃል ገባ። በ2003 ዓመተ ምህረት ስፖርቲንግ ሊዝበን ከታላቁ ማንቸስተር ዩናይትድ ጋር የወዳጅነት ጨዋታ አደረገ። በዚያች ምሽት የ18 ዓመቱ ሮናልዶ የማንቸስተርን ተከላካዮች እያዞረ አሳበዳቸው። ጨዋታውም እንዳለቀ የማንቸስተር ተጫዋቾች ወደ አሰልጣኙ ስር አሌክስ ፈርጉሰን በመሄድ ይህን ልጅ ሳንይዘው ወደ አውሮፕላኑ አንወርድ። ፈርጉሰን ሮናልዶን ወደ ማንቸስተር አመጡት። ለተራ ተጫዋች የማይሰጠው የዴቪድ ቤካም እና የኤሪክ ካንቶናን ታዋቂ ቁጥር 7 መለያ ሰጡት። ፈርጉሰን ለሱ እንደ ሁለተኛው አባቱ ሆነለት። በማንቸስተር ዩናይትድ ቤት ሮናልዶ ዓለምን አስደመመ። በ2008 ዓመተ ምህረት የመጀመሪያውን የሻምፒዮንስ ሊግ ዋንጫ የመጀመሪያውን የዓለም ኮከብ ባላንዶር ሽልማትን አነሳ። ነገር ግን በዚያ አልረካም። እሱ የበለጠ የላቀ ታሪክ መስራት ይፈልግ ነበር።
በ2009 ዓመተ ምህረት በዓለም የዝውውር ታሪክ ውዱ ተጫዋች በመሆን ወደ ህልሙ ክለብ ሪያል ማድሪድ አቀና። በበርናባው ስታዲየም እሱን ለመቀበል ከ80,000 በላይ ህዝብ ተገኘ። በማድሪድ ቤት ሮናልዶ ማሸን ሆነ። ከተጫወታቸው ጨዋታዎች በላይ ጎሎቹን አስቆጠረ። በዚህ ዘመን ነበር እግር ኳስ ታሪክ ታላቅ ፉክክር የተፈጠረው። ክርስቲያኖ ሮናልዶ በሊዮን ሜሲ ላይ፣ ሜሲ ጎል ባገባ ቁጥር ሮናልዶ በሚቀጥለው ሃትሪክ ይሰራ ነበር። ይህ ፉክክር ሮናልዶ ወደ ሌላ ከፍታ ደረጃ አስገባው። በማድሪድ ቆይታው 4 ተጨማሪ የሻምፒዮንስ ሊግ ዋንጫዎችና 4 ባላንዶሮችን በመሰብሰብ በክለቡ የምንጊዜውም ከፍተኛ ጎል አስቆጣሪ ሆነ። ከማድሪድ በኋላ ወደ ጁቬንቱስ፣ ደግሞ ወደ ማንቸስተር፣ አሁንም ደግሞ በሳውዲ አረቢያ አል ናስር ጉዞውን ቀጥሏል። ዛሬ ሮናልዶ እድሜው 40ዎቹ ቢሆንም አሁንም ልክ እንደ 18 ዓመት ወጣት ሜዳ ላይ ይሮጣል፣ ጎል ያገባል፣ ይለማመዳል። የክርስቲያኖ ሮናልዶ ታሪክ የእግር ኳስ ታሪክ ብቻ አይደለም። እናቱ ሊያስወርዱት ከነበረው ድሃ ሕፃን ተነስቶ ዓለምን እስከ መግዛት የደረሰበት የጽናት ታሪክ ነው። ታሪኩ ለእያንዳንዳችን የሚናገረው አንድ ትልቅ እውነት አለ። የመጣህበት የድህነት፣ የቤተሰብ ችግር ወይም የሰዎች መሳለቂያ ያንተን መዳረሻ ሊወስኑት አይችሉም። ጠንክረህ ከሰራ፣ ካለቀስክበት የብቸኝነት ምሽት በበለጠ ለስኬትህ ከታገልክ አንተ በሕይወትህ የራስህ ንጉሥ ትሆናለህ።